بسم الله الرحمن الرحيم أعوذ بالله من الشيطان الرجيم ادع إلى سبيل ربك بالحكمة والموعظة الحسنة وجادلهم بالتي هي أحسن إن ربك هو أعلم بمن ضل عن سبيله وهو أعلم بالمهتدين. قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على نبي الصادق الأمين نبينا محمد صلى الله عليه وسلم وعلى آله وصحبه أجمعين. أما بعد السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. إن شاء الله ودخلنا في بوابة الدنيا اللي معنا من صار لبوابة كاريسون قبل شوي. ያው እንግዲህ አቋማችን ያውቃል ነው ማለት ነው። የሙያው ያለስ ትምህርት ጋብዛን ለአንተ ማለት ነው። መጀመሪያው የውይይት ማለት ነው። ያው ምርጫውን አንተ ነው። አንደኛው ምርጫ ምንድን ነው? ኢየሱስ አምላክ ነው ወይስ አይደለም? ሁለተኛው ምርጫ የሚሰጠው ደግሞ ኢየሱስ የእግዚአብሔር ልጅ ነው ወይስ አይደለም? ሶስተኛ ነጥብ ኢየሱስ ነብይ ነው አይደለም? አራተኛ ነጥብ ኢየሱስ ተሰቅሏል ወይስ አልተሰቀለም? አምስተኛ ነጥብ መጽሐፍ ቅዱስና ቁርአን የማን ቃል ናቸው? ስድስተኛ ነጥብ በኢየሱስ መዳን ይቻላል። ከዚህ አንጻር ስድስተኛ ነጥብ አይደው ስለነብዩ መሐመድ ላይ ይችላል በመጽሐፍ ቅዱስና በቁርአን ምርጫው እናንተ እንደሆነ ማለት ነው። በምትፈልገው ምርጫ አንድ ልትመርጥና በሰዓት ማለት ነው ታገራለህ ማለት ነው። ማለት የመጀመሪያው ጥያቄ ጠቅለል ባለ መልኩ ማለት ነው ኢየሱስ ማን ነው ማለት የኢየሱስ ትክክለኛ ማንነት ያን የጠየቀ ማለት ነው። በዚህ ጉዳይ ላይ ያው ሰዓት ተሰጠና እናገራለን። እኛም ደግሞ ከዛው ለህዝቡ መማማር ማለት ነው። ከዛ በኋላ ጥያቄና መልስ ደግሞ እናደርጋለን። ከዛ በኋላ ማለት ነው እና ያው ምርጫውን እንሰጣለን። ከዛም ያው ተጨማሪ ምርጫ እንደተሰጠነ መጽሐፍ ቅዱስና ቁርአን የማን ቃል ናቸው? እንዲሁም ደግሞ ምንድን ያልነው በኢየሱስ መዳን ይቻላል ወይ? ኢየሱስ ተሰቅሏል ወይ? ያው ምርጫውን ላንተ ተውና ደስ ባለ ድረስ መወያየት ይቻላል። ኢየሱስ ክርስቶስ አምላክ ነው። ከየትም አላመጣውም። ከዚህ ከእግዚአብሔር ከእውነት ቃል ነው የምናገረው። ኦኬ ርዕሱ ስለምናውን አስተሰብ አንድ ነገር ግን ማወቅ ፈልጋለሁ። እዚህ ያለ ወንድሞቼ የእምነት ጥያቄ ነው። በቁርአን ላይ ተቃውሞ የለኝም፣ በነብዩ መሐመድ ላይ ተቃውሞ የለኝም። እኔ ዓላማዬ ይህ የእውነት የእግዚአብሔር ቃል ነው በሚል ነው። ምናልባት ተቃውሞ መስሏችሁ የውስጥ ስሜታችሁ እንዳይነሳሳ በጌታ ስም እለምናችኋለሁ። ሩት ብሎ ያው እኛም እንለምናችኋለን። ማንም ሰው ማለት እናንተ ሁላችሁም በዚህ ላይ አዳማጮች ናችሁ ማለት ነው። ወንድማችን የሚያውቀውን ያስተምረናል፣ እኛም ደግሞ እንደምንለቆናል። እናንተ የምትጠብቁት ከእኛ ትምህርት መውሰድ ብቻ ነው። በዚህ ያለ ወንድማችን ያው
እንግዲህ ያው የትኛው ነበር ታምባኝ ታኩ ባለ ማንቃላሽ የሚለውን ዩኤስ ኢየሱስ ማለት ነው ብዬና ሰዓት ሰጠን በሰዓት እናገር ማለት ነው። መጀመሪያ ለናገር የሚፈልገው ኢየሱስ ክርስቶስ አምላክ በቃ በዚህ ዙሪያ ላይ 15 ደቂቃ ይሰጠንና እናገራለን ማለት ነው። በጣም ያው በኢየሱስ አምላክነት ነው ማለት ነው ለማናገር የሚፈልገው ማለት ነው። ማሽን ያው እንዲያውም ወራኔ ይመራል ለመናገር የምፈልገው ማን ነው ኢየሱስ ክርስቶስ? ለምንድን ነው የተወለደው? እውን አምላክ ነው? በምድር ላይ ለምን ተመላለሰ? ለምንስ ተሰቃየ? ለምንስ ተሰቀለ? ለምንስ ሞተ? ለምንስ ተነሳ? የሚለውን ነገር ለማስረዳት ነው። አሁን እዚህ ላይ አንድ ርዕስ እንመጣለን ለምንመጣ በደንብ እንዝላለን። ለምሳሌ አምላክነቱን ከያዝን በዛ ዙሪያ ላይ ማተንተን አለብን። አምላክነት ሳይደርስ ወደ ስቅለት ከገባ አንዱ ገንዘብ ይቀራል ማለት ነው። ያ ነገር እንዳይሆን አንድ ርዕስ እንመጣ ያን ሳብጀክት ከጨረስን በኋላ ወደ ሌላ እንገባለን። ግን ቅደም ተከተሉ ነው ማስረዳት የሚችል ኢየሱስ ክርስቶስ አሁን አምላክ ነው ለሚለው ጥያቄ ነው። በቃ ስለዚህ ኢየሱስ ክርስቶስ በሰዓት ሰጠነ አንተ በሌላ ነገር ነው ወንድማችን ሊያስቆራው ይመራል ማለት ነው። እዚህ ጋር ማለት ያው እሱ በሚሰጠው ሰዓት ላይ ስለ ኢየሱስ ማንነት በተሰጠው ሰዓት ላይ በሚበቃው መጠን ማለት ነው የሚመስለውን ትምህርት ያቀርብ ከማስረጃ ጋር እየጠቀሰ ማለት ነው። እንደዚህም ደግሞ ወንድማችን ሲራጅ ደግሞ በሚሰጠው ሰዓት ላይ በኢየሱስ ዙሪያ በአምላክነቱም በስቅላቱም በመሞቱ በመነሳቱ ዙሪያ እሱ አጠቃሚ ማቅረብ የፈለገው ሁሉም የሚዳሰው 15 ደቂቃው ሰዓቱ በተሰጠው ሰዓት መጠን ማለት ነው። ከዛ ደግሞ ያው አንተ ደግሞ ሰዓት ሲሰጥ በተሰጠ ሰዓት ደግሞ ለአንተ በሚመስል መንገድ ታቀርባለህ። እንደዛ ቢሆን ይሻላል። ከዛ በኋላ ያው 15 ደቂቃው ሲያልቅ ወደ ጥያቄና መልስ እንገባለን ማለት ነው። የሚጀምረው ኢሳይያስ ትንቢተ ኢሳይያስ ምዕራፍ 59 ነው የሚጀምረው። ትርጉም ነው ያለኛው ይሄ የማለት ፕሮግራሙን ጀምሯል። ሁላችሁም አድላዊ ቢሆን ሰዓት በእጃችሁ ስላለ ሰዓት መያዝ ትችላላችሁ። እኔ ያው ሰዓቱን ስታርት አድርጋለሁ። 15 ደቂቃ ሰጥተነዋል ማለት ነው። ምን ይላል? በደንብ አስተውሉ። ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 9 ጀምሮ አነበዋለሁ። ስለዚህ ፍርድ ከእኛ ርቋል፣ ጽድቅም አላገኘንም። ብርሃንን በተስፋ እንጠባበቅ ነበር፣ እነሆም ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበር፣ ነገር ግን በጨለማ ሄድን። እንደ ዕውሮች ወደ ቅጥር ተርመሰመስን፣ ዓይን እንደሌላቸው ተርመሰመስን። በቀትሩም ጊዜ በድንግዝግዝታ እንዳለው ሰው ተሰናከልን። እንደ ዙፋን በጨለማ ስፍራ ነው። ሁላችንም እንደ ድቦች እንጮኻለን፣ እንደ ርግብም እንለቀቃለን። ፍርድ በተስፋ እንጠባበቅ ነበር፣ እርሱም የለም። አሁን ነጥብ መዳንም ከእኛ ዘንድ ርቋል፣ ዓመፃችንም በአንተ ፊት በዝቷልና ኃጢአታችንም መስጎብናል። ዓመፃችንም ከእኛ ጋር ነውና በደላችንም እኛ እናውቃለን። አምፀናል፣ ሐሰትን ተናግረናል፣ አምላካችን ከመከተል ተመልሰናል። ግፍና ዓመፅን ተናግረናል፣ የኃጢአት ቃልንም ጸንሰን ከልብ አውጥተናል። ፍርድም ወደኋላ ተመልሷል፣ ጽድቅም በሩቅ ቆሟል። እውነት በአደባባይ ወድቋል፣ ቅንነት ሊገባ አልቻለም። እውነት ታጥቷል፣ ከክፉ የራቀ ሰው ለምጽበታ ሆነዋል ይላል። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እሱ የሚማልድም እንደሌለ ተረዳ። ይህን ነገር ያለ
መድኃኒት አመጣለት ይላል። የገዛ ክንዱ መድኃኒት አመጣለት። ማን ነው ክንዱ? የእግዚአብሔር ክንድ የትኛው ነው? ክንዱን የተመለከተው ለምንድን ነው? ወደ እሱ ሰዎች ለምን አልማለዱ? ብሉይ ኪዳን በምናነብበት ጊዜ ማለት ነው የነቢያቶችን ስም እንጠራለን። አብርሃምን፣ ሙሴን፣ ይስሐቅ፣ ያዕቆብን፣ ዳዊትን ብዙ መጽሐፍ ላይ ብዙ ነገስታቶች ወይም ብዙ ነቢያቶች ተጠርተዋል። እነዚህ ግን በምድር ላይ ሰርተው ሄዱ እንጂ አንዳች በማለት እኔ ሞቼ ሕዝብ ነፃ ይወጣ ያለ አንዳች አልነበረም። አንድ ነገር ግን እግዚአብሔር አየ፣ የገዛ ክንዱን ተመለከተ ይላል። አሁን እዚህ ላይ ማወቅ የምፈልገው የገዛ ክንዱ ማን ነው? ይህን መድኃኒት ሊያመጣለት የቻለ ለእርሱ የታዘዘ ወደ ምድር መጥቶ የሰዎችን ኃጢአትና መርገም ሊሸከም የቻለ ማን ነው? ወደ እሱ የማለደ ማን ነው ነው? ኦኬ እዚህ ጋር 53 እናያለን። ምዕራፍ 53 ኢሳያስ 53 ምዕራፍ 1 ጀምረን እናነባለን። በትንቢተ ኢሳያስ ነው። ይህ ሰው ማን ነው? የእግዚአብሔር ክንድ ማን ነው? ወደ ምድር ሊመጣ ስለ ሰው ልጆች ሊሞት ያለው ማን ነው? መድኃኒቱ ማን ነው የሚለው የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ ለቡቃያ በደረቅም መሬት እንደ ሥር አድርጓል። መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ግባት የለው። የተናቀ ከሰው የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰው ፊቱን እንደሚሸውበት የተናቀ እኛም አላከበርነውም። አንድ ነገር ማወቅ እንፈልጋለን። መድኃኒት እንደሚወለድ ለእኛ መድኃኒት የሚሆን አንድ ነገር አለ። የእግዚአብሔር ክንድ የሆነ ይወለዳል የተባለ አለ። ግን ማን ነው? እንዴት ነው የሚወለደው? ለሕዝብ ጥያቄ ነበር። አይሁዶች ጠብቆ ነበር። በነገሥታቶች ዘንድ ይወለዳል ነው። በነገሥታቶች ዘንድ ተወልዶ እኛን ያድነናል ነው፣ ይገዛናል ነው፣ ያስተዳድረናል ነው፣ ሰላም ያመጣልናል ነው የሚጠብቀው። እግዚአብሔር ግን መልካም ነው። እግዚአብሔር እንደ ቃሉ ነው። የተናገረውን በዘመናት ሳይፈጽም ያለፈው አንዳች ነገር የለም። የተናገረውን ፈጸመ። ከቅድስት ድንግል ማርያም ከመጸነሷ በፊት በገብርኤል አማካኝነት የምስራች ቃል መጣ። እሷም አመነች። ያመነችው የጌታዬ ቃል የባሪያይቱን ድምፅ ሰምተሃልና አለች። የመልአኩ የመጣውን የእግዚአብሔርን ቃል ሲነግራት አምና ተቀበለች። እቺ ሴት እኔ እኮ ከወንድ ጋር አልተገናኘሁም፣ እንዴት ነው? እንዴት ልጸንስ? እንዴት ሊሆን ይችላል? አለች። መንፈስ ቅዱስ ይጸልሻል አላት። ድንግትን በእምነቷ አመነች፣ ጸነሰች፣ ወለደች። ይሄ ማን ነው የተወለደው? በአይሁድ ዘንድ ትልቅ ጥያቄ ሆነ። እነሱ የሚጠብቁት በምንድነው? በነገሥታት ቤት በትልቅ ቦታ ይወለዳል ነበር የሚጠብቁት። እሱ ግን ከደካማዋ ሴት ተወለደ። የሚወለድበት ቦታ የት ነው? እነሱ በትልቅ ቦታ ይጠብቁ ነበር። በግምገም በበረት ተወለደ። መልስ እንዴት ይጠብቁት ነበር? በጣም የሚያምር ቆንጆ ይጠብቁት አይመስልም። ሁለተኛ ከአንደበቱ የሚወጣው ቃል እንደ እሳት ነበር፣ እንደ ሰይፍም ነበር፣ ይቆራርጣቸው ነበር። ይህ ማን ነው ነው? ይህ ለእኛ ለሰው ልጆች የመጣ ነው። እንዴት ነው የምናውቀው? እንደ ቃል ነው የምናየው። እዚህ ላይ ቅድማ አንብቤላችኋለሁ። የገዛ ክንዱ ማን ነው? ኢየሱስ ነው። እንዴት ነው በምድር ላይ የተመላለሰው? 53 ማንበብ ትችላላችሁ። ኦኬ አሁን ይሄ ሰው ማለት ነው ኢየሱስ ክርስቶስ ሰው ሆኖ በሰው ተጠንሶ ሲወለድ ማለት ነው። በጣም አስተውሉ። የመወለዱ ሚስጥር
ሰነዱን ማለት ነው። ሉቃስ ተወሳይ ምን አለ? በቤተ መቅደስ በሚያገለግልበት ሰዓት ማለት ነው አንተ የማስተማር እውቀት አዩና ዛሬ እንካ ይህን አስተምረን የኢሳያስን መጽሐፍ ሰጡት ይላል። የኢሳያስ መጽሐፍ ሰጡት ኢየሱስን ይላል ስጋ ኢየሱስም ደግሞ በመንፈስ ኃይል ወደ ገሊላ ተመለሰ። እሱም ዙሪያ ባለችው አገር ሁሉ ዝና ወጣ። እሱ በምኩራብ ያስተምር ነበር፣ ሁሉም ያመሰግኑት ነበር ይላል። ወደ ገባበት ወረደት እንደመጣ ልማዱ በሰንበት ቀን ወደ ምኩራብ ገባ። ሊያነብም ተነሳ። በነቢዩ ኢሳያስ መጽሐፍ ሰጡት። መጽሐፉን በተረተረ ጊዜ ስለሱ የሚናገረውን አገኘ ይላል እግዚአብሔር ቃል። ምንድነው ስለሱ የተናገረው ነው? የጌታ መንፈስ በእኔ ላይ ነው፣ ለድሆችን ወንጌል እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ዕውሮችን ማየት እሰብክ ዘንድ፣ የተጠቁትን ነፃ አውጣ ዘንድ፣ የተወደደውን የጌታ ዓመት እሰብክ ዘንድ ነው ይላል። በጣም ጥሩ። ኢየሱስ ክርስቶስ በምድር ላይ በሚመላለስበት ጊዜ ፍጹም አምላክነቱን ከላይ ትቶ ማለት ነው ሰው ሆኖ በምድር ሲመላለስ የምስራችን ይናገር ነበር፣ የምስራችን ያበስር ነበር። መፈጸም የሚገባው በምድር እያንዳንዷን ለሰው ልጆች ስለሰው ልጆች መፈጸም ስለነበረበት እያንዳንዷን ደሱ የሚወጡት የእግዚአብሔር ቃል ይናገር ነበር። ከራሱ አንዳች አያድርግም ነበር። ከአብ ዘንድ የተቀበለው ይናገር ነበር። ግን ሰዎች አልተቀበሉትም መጽሐፉ ይላል። ስለዚህ ምን ሆነ? በምድር ላይ ተመላለሰ። የሚጠብቁት በጣም የሚያንስ ሰው ነበር አይደለም። ያ ኢየሱስ ክርስቶስ በምድር ላይ ሲመላለስ ይወዱት ዘንድ የደም ግባት የለውም ነው፣ እንደተሳለው አይደለም። እኔ ሰውን አልቀበለውም በየቦታ የተሳለው ኢየሱስ ክርስቶስ ምስል አይደለም። ኢየሱስ ክርስቶስ ማን ይመስላል? እንደ ቃሉ ነው። ሰዓሊዎች የሳሉ ነው። ኢየሱስ ክርስቶስ ያንን አይመስልም። ኢየሱስ ክርስቶስ እንደ ቃሉ ይህን ቃል ነው የሚመስለው። በምድር ላይ የመመላለሱ ምክንያት ምንድን ነው? የመገለሉ ምክንያት ምንድን ነው? የመሰቀሉ ምክንያት ምንድን ነው? ይህ ሰው እዚህ ጋር አነጥላቸዋል። ክብር ያለ ኢሳያስ ላይ 53 ሚሊዮን አሁን ትልቁ ማወቅ የሚገባል ከእግዚአብሔር ጋር የሚያገናኘን ነገር ነው። ከእግዚአብሔር ጋር እርቅ የሚያደርግን ነገር ነው። እኛስ መዳን የምንችለው በማን ነው? በኢየሱስ ነው። እንዴት ነው የምንድነው? ኢየሱስ ክርስቶስ ማን ነው? እሱ ለምንድን ነው በምድር የተመላለሰው? ተወላቸው ስለምንድን ነው የሞተው? ሞቱ ስለምንድን ነው የተሰቀለው? የመደብደቡና የመክሰሩ ምክንያት አንድ ነገር ማወቅ አለብን። ሰይጣናችን ነው። አሁን እኛ በእምነት መታመን የለብንም። እርሱ ስለ ሕመማችን ሞቷል። ብታምኑ ባታምኑ በእኛ ላይ በሽታ አይሰለጥንም። ስለ በሽታችን እርሱ ሞቷል። ስለ ኃጢአታችን እርሱ ሞቷል። አምነን መቀበል ብቻ ነው። እኛ አምነን መቀበል ነው። በእኛ ላይ በሽታ አይሰለጥንም። በእኛ ላይ ሞት አይሰለጥንም። ማን ሞቷል? የእኛን ሞት ኢየሱስ ክርስቶስ ሞቷል። ማን ሞቷል? የእኛን ኃጢአት ኢየሱስ ክርስቶስ ሞቷል። ማን ሞቷል? የእኛን መርገም ኢየሱስ ክርስቶስ ሞት መርገሟን ተሰቅሎናል። እንዴት ነው የሞተው? እንዴት ነው የተሰቃየው? ለምንድን ነው የተደበደበው? እንደ ቃሉ ነው። ቃል ተጠምዘን ነው። እዚህ ላይ ማስተዋል አለብን። ኢየሱስ ክርስቶስ እንወደው ዘንድ ይላል የደም ግባት የለውም። የተናቀ ከሰው የተጠላ ከማን ሰው ወይም የሚያውቅ ነበር። ሰውን በፊቱ እንደሚሰውር የተናቀ ነበር። እኛም አላከበርነውም። አሁን ማንም ሊያከብር አይችልም። እንደኛ አስተሳሰብ አይደለም። እግዚአብሔር እንደ እግዚአብሔር አስተሳሰብ ነው። እግዚአብሔር እንደ ሰው አስበው። እግዚአብሔር እንደ ሰው አይደለም። እግዚአብሔር መልካም ነው። ሀሳቡና ስራው አይመረመርም። እግዚአብሔር ለምን እንደዚህ ያደረገ አይባልም። እሱ እንደፈለገው አምላክ ነውና ሰማይን በቃሉ የፈጠረ ምድሩን በቃሉ የፈጠረ ማወቅ ያለበት ይሄ ነው። ቃል ወጣ። የቃል እግዚአብሔር የተናገረው ቃል ይፈጸማል። ሰማይ አለ ሰማይ ሆነ፣ ምድርን አለ ምድር ሆነ። ኢየሱስ ክርስቶስ በምድር ላይ ተመላለሰ፣ ተገረፈ፣ ተሰቃየ። የመገረፉ ምክንያት ምንድን ነው? ኢየሱስ ክርስቶስ
እያንዳንዷ በሽታ ቁጠሩ። ስለ በሽታችን ማን ተገርፏል? ኢየሱስ ክርስቶስ ስለ በሽታችን ተገርፏል። በእኛ ላይ የእምነታችን መድከም ብቻ ነው። እመን ትድናለህ፣ እመን ይቻላል ይላል። በማን ነው? በእርሱ ነው የምታምነው። እንዴት ነው የማምነው ነው? ይሄ ኢየሱስ ክርስቶስ እንዴት ነው የማምነው? የመወለዱ ምክንያት ምንድን ነው? የመሰቀሉ ምክንያት እስካልገባ ድረስ ኢየሱስ ክርስቶስ ልናምነው አንችልም። ማን ነው እሱ? ኢየሱስ ክርስቶስ ማን ነው? ለምንድን ነው የተወለደው? ይሄን መጠየቅ አለበት አንድ ክርስቲያን። ይሄን ማወቅ አለበት አንድ ክርስቲያን። ስለዚህ የተገረመው ስለ በሽታችን ነው፣ የሞተው ስለ መርገማችን ነው። አሁን ኢየሱስ ክርስቶስ ከልብ ስናምን ጸድቀናል። ጽድቅ ማለት ደግሞ እውነት ማለት ነው። ስንመሰክር እርሱ የእግዚአብሔር ልጅ እንደሆነ ስንመሰክር እንድናለን። ይህ ግን በአንደበት አይደለም፣ ከልብ ማመን ነው። አንድ ነገር ላስረዳችሁ። ኢየሱስ ክርስቶስን መውደድና ማፍቀር የሚባል ነገር ልትረዱኝ ይገባል። አንድ ሰው በወደደው ነገር ይወድቃል ያምናል። እኔ በል አንድ ሴትም ልውደዳል ወይም ላፍቅራል። በትክክል እኔ እሷን የማፈቅራት ከሆነ ስለ እሷ ነው መስማት ይፈልገው ንግግርን ምናምን። እንዴት ነው ማፍቀር? እንዴት ነው ማፍቀር? እንዴት ነው መውደድ? ይገባችኋል? የመውደድና የማፍቀር ትርጉም እስካልገባ ድረስ ኢየሱስ ክርስቶስ መውደድና ማፍቀር አንችልም። ኢየሱስ ክርስቶስ አሁን በየበራችን እያንኳኳ ነው። ምንድን ነው? ስለ ኃጢአትህ ስለ መርገም ሞቻለሁ፣ በእኔ ሕይወት ታገኛለህ ይላል። ከልብ እመነው። ኢየሱስ ክርስቶስ ጌታ ነው። 15 ደቂቃ ነበር የተፈቀደልን። 14 ደቂቃ ላይ አጥሯል። ወደ ስክራች አስተላልፋችኋለሁ። ኢንሻአላህ ስክራች ደግሞ ያው የተዘጋጀበትን እንትን ያቀርባል። እናመሰግናለን። ያው ፕሮግራማችን በጥሞና እንዲካሄድ ሰዓት መያዙ አስፈላጊ ስለሆነ ነው። ወንድማችን ስክራች ደግሞ ኢንሻአላህ የተዘጋጀበትን ፕሮግራም ያቀርብልናል። በለተፈቀደ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ኢንሻአላህ ወንድማችን የሚያቆያል ያስተምሩዋል። ያው አንዳንድ ሰዎች ከተናገረው ላይ ይዘናል። ያው መጽሐፉም እንደሚናይና እኛን ደግሞ እናቀርባለን ማለት ነው። ለመጀመሪያ የተናገረው ቃል ምንድን ነው? ኢሳይያስ 53 ላይ ይህ ቃል ለኢየሱስ ነው እያለ ነው። ነው አይደለም? ያፍሩት እናርባል። እስኪ አምሮ መጀመሪያ ነው የኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 የሰማነውን ነገር ማን አምነዋል? የእግዚአብሔር ክንድ ለማን ተገልጧል? በፊቱም በቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውን ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነውም። በውበት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ቀጥል። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሽላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። እዚህ ላይ ምን ተጨነቀ፣ ተጠበበ፣ እንደሚሸለት በግም ምንድን ያለ አፉንም አልከፈተ ኢየሱስ ይላል። እንግዲህ ይህ እንዲህ ኢየሱስ ከሆነ እውነት ኢየሱስ ሲሰቀል አፉን አልከፈተም ወይ? የማቴዎስ ምዕራፍ 27 ቁጥር 45 የማቴዎስ ወንጌል ምዕራፍ 27 ቁጥር 45 ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ በዚህም ላይ ኢየሱስ ምን አለ? ኤሎሄ ኤሎሄ ለማ ሰበቅተኒ ብሎ በታላቅ ድምፅ ጮኸ። ኢየሱስ ዝም አላለም፣ ጮኻል። እንግዲህ ምንድን ነው ያለው? እንደሚሸለት በግ አፉንም አልከፈተ፣ ዝም ብሏል ነው የሚለው። ኢየሱስ ከዚህ ላይ ከጮኸ ያ ትንቢት ለኢየሱስ ሊሆን አይችልም። እንደዚህ ካረገበት እንደሚሸለት የታረደ ማነው? ኢየሱስ ታውቋል። የታረደ ማንን ማወቅ አስፈለገ? ዮሐንስ ወንጌል ማለት ነው ምዕራፍ 14 ቁጥር 9 ጀምራል ብላችሁ እንደዚህ ታረደ በግ ብሎ ማለት ኢየሱስ አልታረደም። ኢየሱስ አማኝ ክርስቲያን ካለ እንግዲህ አሁን እናያለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 7 ጀምራል።
ምዕራፍ 14 እኔን ስታውቁኝ አባቴን ደግሞ ማቴዎስ ወንጌል ሊሆን ማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ 14 ቁጥር ጀምሮ ሄሮድስንም ደስ አሰኘው። ስለዚህም የምትለምነውን ሁሉ እንዲሰጣት በመሐላ ተስፋ አደረገላት። እርሷም በእናቷ ተመክራ የመጥምቁ ዮሐንስን ራስ በዚያ በውጭት ስጠኝ አለችው። የማን ራስ? ዮሐንስ መጥምቁን ራስ። ዮሐንስ መጥምቁ ያለኝ ነው እስር ቤት የእሱን ራስ አምጣለችው። ንጉሡም አዘነ። ነገር ግን ስለ መሐላ ከእርሱም ጋር ተቀምጠው ስላሉት ሰዎች እንዲሰጡት አዘዘ። ልኩም የዮሐንስን ራስ በወህኒ አስቆረጠ። የተቆረጠው የታረደው ዮሐንስ መጥምቁ እንጂ ኢየሱስ አልታረደም። ስለዚህ እንደሚታረበት አሁንም አልተፈተ የሚለው ይኸው ኢየሱስ ቃላ ሲሰቀል እያለ ነው። ለማጥፋት እያለ ምንም አሁን አልዘጋም። የታረደው እንደሚታረደው ከተባለ የታረደ ዮሐንስ መጥምቁ እንጂ ኢየሱስ አልታረደም። እንደገና ደግሞ ወንድማችን ምንድን ያለው ለእኛ ኃጢአት ሲል የመጣው ያለው ኢየሱስ ለእኛ ኃጢአት ተሰቀለ። ሱብሃንአላህ ማንም የማንም ኃጢአት መሸከም አይችልም። ዘዳግም ምዕራፍ 4 ቁጥር 13 ኦሪት ዘዳግም ምዕራፍ 24 ቁጥር 17 16 አባቶች ስለ ልጆች አይገደሉ። አባቶች ስለ ልጆች አይገደሉ። ልጆችም ስለ አባቶች አይገደሉ። ልጆችም ስለ አባቶች አይገደሉ። ነገር ግን ሁሉ እያንዳንዱ በኃጢአቱ ይገደል። ስለዚህ ማንም ስለ ማንም ኃጢአት አይሞትም። እንግዲህ ኤርምያስ ምዕራፍ 31 ቁጥር 30 ኤርምያስ ምዕራፍ 31 ቁጥር 30 ሰው ሁሉ በገዛ በደሉ ይሞታል። ሰው ሁሉ እዚያ አንድ ሰው ሁሉ በገዛ በደሉ ይሞታል። እያንዳንዱ በራሱ በኃጢአቱ እንዲሞተው ማንም ስለማንም ኃጢአት አይሞትም። ስለኛ ኃጢአት ሞት የተባለ የሚነገርለት ማን ነው? ኢየሱስ አይደል? ኢየሱስ ራሱ ምን ይላል? ዮሐንስ ወንጌል ምዕራፍ 8 ቁጥር 20 ዮሐንስ ወንጌል ምዕራፍ 8 ቁጥር 20 ምዕራፍ 8 ቁጥር 20 ኢየሱስም ደግሞ ምን አለ? እኔ እሄዳለሁ አለ ኢየሱስ። ትፈልጉኛላችሁ፣ ለኃጢአታችሁም ትሞታላችሁ። ኢየሱስ የተናገረው ቃል ምንድን ነው? እኔ እሄዳለሁ፣ ትፈልጉኛላችሁ፣ በኃጢአታችሁ ትሞታላችሁ ያለው እኔ እሞትላችኋለሁ የሚል ቃል ኢየሱስ አልተናገረም። እንዲያውም ኢየሱስ የተለያዩ ማግኘት ይፈልግ ከሆነ ኢየሱስ ምንድን የተናገረው ቃል ማንን ለማማለጥ ስለማይሸከም ኢየሱስ ምንድን ያለ? የማርቆስ ወንጌል ምዕራፍ 19 ቁጥር 16 ጀምራለሁ 16 ጀምሮ እነሆ አንድ ሰው ቀርቦ ኢየሱስ ምን አለው? መምህር ሆይ የዘላለምን ሕይወት እንዳገኝ ገነትን እንዳገኝ ምን መልካም ነገር ላድርግ አለው። እርሱም ምን አለው? ስለ መልካም ነገር ለምን ትጠይቀኛለህ? መልካም የሆነ አንድ ነው። መልካም የሆነ ነገር አንድ ነው። ወደ ሕይወት መግባት ብትወድ፣ ወደ ገነት መግባት ብትወድ አለው ትእዛዝን ጠብቅ አለው። ምን ጠብቅ ነው ያለው? ትእዛዝን ጠብቅ ነው እንጂ ያለው እኔ እሞትልሃለሁ ገነት ትገባለህ ኢየሱስ ቃል ተናገረ። እርሱም የትኛውን አለው? ኢየሱስም አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አባትህንና እናትህን አክብር፣ ባልንጀራህን እንደ ራስህ ውደድ አለው። ከዚህ አንጻር እንደምናየው ለማለት ነው ኢየሱስ ወደ ሕይወት የሚያስገባውን መንገድ የተናገረው ነው። ሕይወት መንገድ አንድ መንገድ እሷ ምንድን ነው? ኢየሱስ ነቢይ መሆኑን ማመን አለብን። እግዚአብሔር ደግሞ አንድ አምላክ እንደሆነ ማመን አለብን። ይህን እስካላመንክ ድረስ ሰማያዊትን አታገኝ። ኢየሱስ ለማንም አልሞተም። ያ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ምን ይላል? እውነተኛ አምላክ ብቻ የሆንህ አንተን መጽሐፉ ምን ይላል? እውነተኛ አምላክ ብቻ የሆንህ አንተን አለ ኢየሱስ እግዚአብሔር የላከውን ኢየሱስ ክርስቶስ ያውቁ ዘንድ የላከውን ኢየሱስ ምን በማለት የምናየው የተላከ ነቢይ ነው። የላከው ኢየሱስ ክርስቶስ ያውቁ ዘንድ
የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ማለት ምን ማለት ነው? አንድ እግዚአብሔር ማመን፣ ኢየሱስ ደግሞ የዛ እውነተኛ እግዚአብሔር የተላከ ነቢይ መልእክተኛ መሆኑ ታመን ሰማይ ቤት ትገባለህ። ከዛ ውጭ ግን ኢየሱስ ለአንተ ሞተልህ ምናምን የሚባል ነገር የለም። ኢየሱስ አንድ ቦታ ላይ እኔ የመጣሁት ለእናንተ ልሞትላችሁ ነው፣ ለኃጢአታችሁ የመጣሁት የሚል አንድ ቃል ነገር እንዲያውም ኢየሱስ ምንድን ነው? አልሞተም፣ አልተገኘም። ዮሐንስ ወንጌል ምዕራፍ 7 ቁጥር 32 ወንጌል ምዕራፍ 7 ቁጥር 32 ምን ይላል? ፈሪሳውያን ሕዝቡ ስለ እርሱ እንዲህ ሲያንጎራጉሩ ሰሙ። ሕዝቡ ስለ ኢየሱስ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ይይዙት ሎሌዎችን ላኩ። ኢየሱስን ለመያዝ ሎሌዎችን ላኩ። ኢየሱስም ምን አላቸው? ገና ጥቂት ጊዜ ከእናንተ ጋር እቆያለሁ። ገና ጥቂት ጊዜ ከእናንተ ጋር እቆያለሁ። ወደ ላከኝም እሄዳለሁ። ወደ ማን እሄዳለሁ? ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ እናንተ ደግሞ ልትገሉኝ ትፈልጉኛላችሁ፣ አታገኙኝም። እኔ ወዳለሁበት እናንተ ልትመጡ አትችሉም። ስለዚህ ኢየሱስ አታገኙኝ ካለ ከየት አግኝተው ሰቀሉት? ጥያቄ ነው። እና ከዚህ አንጻር እንደምናየው ኢየሱስ ምንድን ነው? ለማን ኃጢአት አልተሰቀለም፣ አልሞተም፣ አልተገኛቸውም። እና ደግሞ ወንድማችን ምንድን ያለው? ኢየሱስ በዚህ ምድር ላይ ሲመላለስ ሳለ ኢየሱስ አልተመላለሰም። እንደኛው ተወለደ፣ ከዛ በኋላ አረገ። በቃ ሲመላለስ በማለት ያው የዳይ ይመጣል ማለት ምን አይነት ታሰረ እንደኛው እንደሆነ በማሰር ይሄ ክርስቲያን ጋር ያው ሉቃስ ወንጌል ምዕራፍ 1 ቁጥር 20 የሚናገረው ኢየሱስ እንደተወለደ ያስቀምጣል ማለት ነው። ስለዚህ ተመላለስ ጋር የሚያገባል አልተመላለስም ኢየሱስ እና ደግሞ አምላክን ተመቶ ያይ አምላክ ነበር፣ ሰው ሆኖ መጣ። እግዚአብሔር መጀመሪያውን አይለውጥም። ያዕቆብ ምዕራፍ 1 ቁጥር 17 የተወደዳችሁ ወንድሞቼ ሆይ አትሳሳቱ። በጎ ስጦታ ሁሉ ምን አለ? በጎ ስጦታ ሁሉ ከማን ነው? ፍጹም በረከት ሁሉ ከላይ ናቸው። መለወጥም ምን ማለት ነው? መለወጥም በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ በመዞርም ጥላ የሚታይበት ከእሱ ዘንድ ከሌለ ማለት ነው። ከብርሃናት አባት ይወርዳሉ። በእሱ ዘንድም ከሌለ መለወጥ ከሌለ እግዚአብሔር አይለወጥም። አንድ ሰው አንድ አምላክ አይሆንም። ኢየሱስ ያን እግዚአብሔር ሰው ነው ማለት ነው። ትንቢተ ምዕራፍ 11 ቁጥር 9 እግዚአብሔር ሰው ሆኖ የማያውቅ ከሆነ ኢየሱስ ደግሞ ማን ወደ እዚህ ጋር ያይዘናል ማለት ነው። እኔ አምላክ ነኝ እንጂ ምን አለ እግዚአብሔር? እኔ አምላክ ነኝ እንጂ ሰው አይደለሁምና። እግዚአብሔር አምላክ ነኝ ሰው አይደለሁም ካለ ኢየሱስ ማን ነው? እነዚህ ምዕራፍ 2 ቁጥር 5 አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 እግዚአብሔር ሰው ካልሆነ ኢየሱስ ደግሞ እግዚአብሔር ሰው ነው ከታመነ ማለት ነው። እግዚአብሔር ያይ ኢየሱስ ማን ነው? እግዚአብሔር ሰው አይደለም። ያየው ኢየሱስ ማን ነው? አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። ምንድነው እሱ? እርሱም ሰው የሆነ ክርስቶስ ኢየሱስ ነው። እሱ ምንድነው? ሰው የሆነ ኢየሱስ ክርስቶስ። ኢየሱስ ክርስቶስ እንደኛ እንደናንተ ደውላችሁ ሰው ነው እንጂ አምላክ አይደለም። ተጨማሪ ካስተለግ ማለት ነው። ዮሐንስ ወንጌል ምዕራፍ 40 ሁለተኛ የሐዋርያት ሥራ ምዕራፍ 2 ብታነቡ ኢየሱስ ሰው ለመሆኑ አስቀምጦላቸዋል። ስለዚህ ኢየሱስ ሰው ከሆነ እግዚአብሔር ደግሞ ሰው ካልሆነ እግዚአብሔር ለኢየሱስ ሆኖ ማለት ነው አምላኩ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ኢየሱስም ገና ወደ አባቴ አላረኩምና አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ እኔ ወደ አባቴና ወደ እናንተም ወደ አባታችሁ ወደ አምላኬና ወደ አምላካችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸዋለሁ። ስለዚህ ኢየሱስ ክርስቶስ አምላክ ካለው እሱ አምላክ ሊሆን አይችልም። እሱ ራሱ ናገረኝ ቃል ምን አለ? ኢየሱስ ወደ አምላኬና ወደ አምላካችሁ አድርጋለሁ ያለው። እንዲህ አንጻር ኢየሱስ አምላክ አለው እንጂ እሱ አምላክ አይደለም። እንደገና ደግሞ ኢየሱስን መውደድ አለብን። ልክ ነው ወንድማችን እንወደዋለን። ኢየሱስ ሙስሊም ወንድማችን ነው። ኢየሱስ ማለት እንወደዋለን በጣም ግን አሳልፈን አምላክ አናደርገው። የአምላክ ባህሪ አንስተው
ኢየሱስ ራሱ የሚያመልከው ሰው ካለ ምን ይተናገሩታል? ኢየሱስ አምላክን አንተ ብሎ የሚያመልከው ካለ ኢየሱስ ምን ያለው? የምታመልኩኝ በከንቱ ነው። ያን ማቴዎስ ወንጌል ምዕራፍ 15 ኢየሱስ ምን አለ? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው። ልባቸው ግን ከኔ በጣም የራቀ ነው። የሰውን ስርዓት የሆነ ትምህርት እያስተማሩ የሰውን ስርዓት የሰውን ፈጠራ የሆነ ነገር እያስተማሩ በከንቱ ያመልኩኛል። በከንቱ ያመልኩኛል ያለ ኢየሱስ። ስለዚህ እኛ ኢየሱስን አናመልከው። የሚያመልኩ ሰቃለን ያመልካለ በምንድን ነው? ኢየሱስን ያመልከው በከንቱ ነው። ለምን? ኢየሱስ ራሱ አምላክ አለው። መመለክ የሚገባው የኢየሱስ አምላክ እንጂ ኢየሱስ አለ። ኢየሱስ ከራሱ ምንም ነገር ማድረግ የማይችል የኛ ጊዜ ደካማ ነው። ዮሐንስ ወንጌል ምዕራፍ 5:30 ዳሽ ላደርግ አይቻለኝም ማለት ኢየሱስ። እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፈቃድ እንጂ ስራዬን አልሻምና። የላከኝን የእግዚአብሔርን ፈቃድ እንጂ የራሴን ፈቃድ አልሻምና። ስለዚህ ከራሱ ምንም ማድረግ የማይችል አምላክ አይደለም። ሰዓት ካለ መረዳት ይችላል። ዋሚ ኦኬ መደምደሚያ የምናደርገው ማለት ነው የማቴዎስ ወንጌል ምዕራፍ 7:21 ኢየሱስ ጌታ ነው የምትባላችሁ መጨረሻችሁ ምንድን ነው? አምኑለት። የማቴዎስ ወንጌል ምዕራፍ 7 በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ምን አለ ኢየሱስ? በሰማይ ያለው የአባት የእግዚአብሔር ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያትን የሚገባ አይደለም። ጌታ የሚለኝ ሁሉ መንግሥተ ሰማያትን የሚገባ አይደለም አለ ኢየሱስ። በዚያም ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም፣ እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ። እናንተ አመፀኞች ከቶ አላውቃችሁም ከኔ ራቁ ብዬ እመሰክርባቸዋለሁ። ሰላሙ አለይኩም ወረሕመቱላህ። ስለሆነ ወንድማችን የማነ ለሚጠይቀው ጥያቄ ወንድማችን ሲራጅ ይመልሳል። እንደዚሁም ደግሞ ሲራጅ ለሚጠይቀው ጥያቄ የማነ የራሱ የበኩሉን መልስ ይሰጣል ማለት ነው። ያው ሳይዛዛ በጥያቄና መልሱ የጥያቄና መልሱ ጊዜ በ2 ደቂቃ ውስጥ በተቻለ አቅም እንዲመልሱ እናደርጋለን። እንዲመልሱ ያው እንጠይቃቸዋለን ማለት ነው እና ያው ጥያቄና መልሱን በሚመለስበት ጊዜ ህዝብ የተሰባሰበው ጊዜውን አባክኖ ጉዳዩን እዚህ የመጣ ሰው ማስረጃ ይፈልጋል። ጊዜውን የማስረጃ ስለሆነ ያው ጥቅስ እየጠቀሱ መልስ እንዲሰጡ ነው የምንፈልገው ማለት ነው። ኦኬ ያው እንግዲህ ወንድማችን ያው እየተሰከረ ብሎ ያምናል ማለት ነው። እስካሁን ድረስ አንድ ጥያቄ ጠይቀዋለን፣ ማስረጃ ካለ እንቀበለዋለን ማለት ነው። ጥያቄያችን ምንድን ነው? የሉቃስ ወንጌል ምዕራፍ 24 ቁጥር 4 አንብብለትና ለዛ መልስ ስጠን። ሉቃስ ወንጌል ምዕራፍ 24 ቁጥር 4 እስከ 46 ወንድማችን በደንብ አብበውና እዛ ላይ ስለዛ ጉዳይ መልስ እንፈልጋለን። ስቅለት ትክክል ከሆነ ማለት ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 44 እርሱም ከእናንተ ጋር ሳለሁ ኢየሱስ ምን አለ? ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም አዳምጥ። ከዚያው የት እንደሆነ አዳምጥ። በሙሴ ሕግና በነቢያት በመዝሙራትም በሶስት ወደ ስለ እኔ ያለ ኢየሱስ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። እንዲሁም አላቸው፣ ክርስቶስ መከራ ይቀበላል። አዳምጣው። ጊዜ ክርስቶስ መከራ ይቀበላል፣ ሶስተኛውን ቀን ከሙታን ይነሳል። በሶስተኛውን ቀን ከሙታን ይነሳል። በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። ወንድማቸውን ጥያቄን አዳምጠኝ። ይህ የተጻፈው በየት ነው? በነቢያት በሙሴ መጽሐፍ ማለት ነው እና በመዝሙር ላይ ከሶስቱ መጽሐፎች ማለት ነው። አንድ እንፈልጋለን። ምን ያህል ኢየሱስ መከራ ይቀበላል፣ ከሙታን በሶስተኛው ቀን ይነሳል የሚል ለምን መጽሐፉ በእነዚህ መጽሐፎች ውስጥ አለ እያለ ነው። ስለዚህ ካለ ብታሳየን ትወዳለህ ማለት ነው። ምናልባት አንደኛው ቅድም ኢሳያስ ላይ ያልኳችሁ ነው። ሁለተኛ ኢሳያስ ላይ ቅድም ኢሳያስ 53 ምን ይላል እዚህ ጋር
እንዳለው በሙሴ በሕግ በነቢያት በመዝራት ስለ እኔ የተጻፈውን ሊፈጸም ዘንድ ይገባል። የነገርካችሁን ቃል ይህ ነው አላቸው። በዚያን ጊዜ መጽሐፍ ያስተው ዘንድ አእምሮውን ከፈተላቸው። እንዴም አላቸው ክርስቶስ እዚህ ላይ ማለት ራሱ መልስ ነው። ጥያቄው ራሱ መልስ ነው። ቅድም አምላክ ነው አይደለም? ለምንድን ነው በምድር መከራን የተቀበለው ኢየሱስ ክርስቶስ? ቅድም ለጠየቀኝ ጥያቄ ይሄ ራሱ በመከራ አንድ ጥያቄ ጠይቅ ያን ከማምጣት በፊት ኢየሱስ መከራን መቀበሉ ለምንድን ነው ኢየሱስ ክርስቶስ አንተን ከሰለ ያስመልክናል ነው ኢየሱስ ክርስቶስ ሰው ነው። የመከራ መቀበሉ ካመንክ እዚህ ጋር ማለት ነው። የመከራ መቀበሉ ሚስጥር ምንድን ነው? መጽሐፍ ምሳሌ ምዕራፍ 11 ቀለል ባላማኛ ነው። እንዲህ ለምሳሌ ጽሑፍ እንዳለ ነው አመለክ ለማን ምሳሌ ምዕራፍ 11 ቁጥር 8 ደጋግ ሰዎች መጽሐፉ ምን ይላል? ደጋግ ሰዎች ከመከራ ይጠብቃሉ። ከመከራ ይጠብቃሉ። ደጋግ ሰዎች ከመከራ ይጠብቃሉ። ደጋግ ሰዎች ከመከራ ይጠብቃሉ። ኢየሱስ መከራ አግኝቶታል። ኢየሱስ ደግሷል ነው የሚያለው መጽሐፉ ያለው። ደጋግ ሰዎች ከመከራ ይጠብቃሉ አለ። ስለዚህ ደጋግ ሰዎች ከመከራ የሚጠብቁ ነው። የእግዚአብሔር ቃል ነው ያነበብከው ቃል ኢየሱስ ደግ አይደለም ወይ? ሲግን ሱካት በእርግጥ ቦታውን አልያዝኩትም። በእርግጥ አለ የሌለ አድረስ አይጻፍም መጽሐፍ ቅዱስ ላይ የእግዚአብሔር ቃል በትንቢት ያልተነገረው ተነግሯል ብሎ አይጻፍም። ከተጻፈ ከጊዜው ያስቀምጥላል። ይችላል ከጊዜው ይችላል ቦታዎች ነው የዘው አይነት አንጀት ማለት ያለ የቴክኖሎጂ ላይ ይችላል ላይ አለ እዚህ ላይ መረዳት ያለብን ሲራይ ከጊዜው የለባ ለተሰጠ ጥያቄ ይህን ጥያቄ ከብዙ ፓስተሮች ጋር ባይት ይችላል። አንድ ፓስተር መስራ ለታለ ለዛ ይጠይቃል ነው ይህ ፓስተር አይደለም። አሁን ለእናንተ ለዚህ እኮ ቃል መልሰዋል። እርግጠኝነት ነው የመለሰው። ግን እኔ አንድ ነገር ላብራራ ስለፈለኩ ያው እንግዲህ ለለት ቀን ያው ማናት ነው ለማስረዳት ይመስል ቀኑ ገራቸው ቀደም ምን ያለው መሰለህ? አንደኛው ቦታ ዳርቻ ያለ ጌታዬ የሚል ቃል አላመጣልህ ቦታው በእርግጥ አሁን ለኛው ስለ ኢየሱስ ማለት ነው አመጣልህ። ቀደም ግን የተናገርኩት ይህ የትንቢት ቃል ኢሳይያስ ላይ ያለው ያልኩት ገብቶሃል? ከእግዚአብሔር ጋር የሚያስታርቅ አንዳችን ሰው የለም ማለት አንድ ጥያቄ ጠይቅ እስኪ። በጣም ደስ ይለኛል። አስርቱን ትእዛዝ ሊፈጽም የሚችል ማን ነው? በዚህ ትውልድ በእውነት ገነት መግባት የሚችል ማን ነው? እኔ አላውቅም። አሁን በሙስሊም ሕግ እነዚህ ትእዛዛቶች ይኖራሉ ብዬ እገምታለሁ። እነዚህ ትእዛዛቶች ሊፈጽም የሚችል ማን ነው? እኔ አሁን አንድ ነገር እናገራለሁ። ሕግን መፈጸም አልችልም ነበር። በሚያስችል ኃይል ግን ችዬ እየኖርኩ ነው። እንዴት በሉኝ። አንድ ነገር ተረዱ። አትስረቅ፣ አትዘሙት፣ አትግደል የሚል እግዚአብሔር 10 ትእዛዛቶች አሉ። እነዚህ ትእዛዛቶች ማን ነው በምድር ላይ መፈጸም የሚችል? አንድ ሰው መፈጸም አይችልም። እነዚህ ትእዛዝ መፈጸም ስላልቻሉ ኢየሱስ ክርስቶስ ወደዚህ ምድር የመጣ እኔ የሙሴን ሕግ ልፈጽም እንጂ ልሽር አልመጣሁም አለ። እነዚህ ደግሞ በምድር ላይ ለሰው ልጆች ከባድ ነበሩ። ማን ነው አሁን የማይገሙት? ማን ነው የማይሰርቅ? ማን ነው የማይዋሽ? በዚህ ምድር አንድ ነገር እንወቅ። ኢየሱስ ክርስቶስ በምድር ላይ ሲመላለስ አንዳች ነገር ከሕግ ውስጥ አንዳች ኃጢአት የለበትም የሚለው አልዋሸም፣ አልዘሞተም፣ አልገደለም ማለት 10 ትእዛዛት ታውቃላችሁ። አንድ ከዛ ከነዚህ ትእዛዝ ያልፈጸማቸው አንዳች የለም። ልፈጽም መጣሁ አለ። ያን ትእዛዝ በምድር ላይ የፈጸመ ኢየሱስ ክርስቶስ ብቻ ነው። በምድር ላይ ሰው አልፈጸመም። ያ እኮ መጥቶ ምንድን ነው እኔ በሕይወት እያለ ፈጽሜያለሁ አለ። ያለን ሸጠ ተከተለኝ ሲል ፊቱ ጠወለገ ነው ያለው ማቴዎስ ላይ እንዳነበበው። ስለዚህ አንድ ሰው በትክክል ያን ሕግ መፈጸም ይችላል ወይ? እግዚአብሔር አምላክ የሚወድ ከሆነ
ያለን ሽጦ ተከተለኝ ነው የሚለው። ያለን ሽጦ የሚከተል ማን ነው? በአሁኑ ሰዓት ሚስቱን የሚወድ፣ ወንድሙን የሚወድ፣ ንብረቱን የሚወድ፣ ገንዘቡን የሚወድ ትውልድ እንዴት ነው? አንድ ነገር ማወቅ እንችላለን። ኢየሱስ ክርስቶስ ሕግን ፈጽሞልናል። እነዚህን ሕግ እንዴት ነው የፈጸመው? በምድር ላይ ሲመላለስ ፈጸመ፣ ሞተ። እኛ አሁን ከሕግ በላይ ነን። እኔ አልሰርቅም፣ አልዋሽም፣ አልዘሙትም፣ ሰውን አልንቅም፣ አልደፍርም። እንዴት ነው ይሄ የምችለው? የሞተልኝ ኢየሱስ ክርስቶስ ስለ እነዚህ ትእዛዞች እሱ ሞተ። ከሕግ በላይ አደረገና ከጸጋው በታች አደረገኝ በሚያስችል ኃይል። እኔ አሁን እንዳልሰርቅ ምን አለ? አንድ ነገር አስተውሉ። አዳም አንድ ነገር ያጣው ሞተሃል ሲባል አለመታዘዝ። ኃጢአት ማለት አለመታዘዝ ነው። መስረቅ አይደለም ኃጢአት። እንዳትሰርቅ ተብለሃል። ትእዛዝ አድርገህ ሄደህ ኃጢአትን ሰርተሃል። ኃጢአት ማለት እግዚአብሔር ቃል ምን ይላል? አለመታዘዝ ነው የሚለው። ቆይ አንድ ልጨርሳ። አለመታዘዝ ነው የሚለው። አሁን እኛ ደግሞ መስረቅ የሚለው ውስጣችን ሲጠፋ አንሰርቅ፣ ይጠፋል። እመን፣ በኢየሱስ ክርስቶስ እመን፣ ጌታ እንደሆነ እመን፣ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እመን። አትሰርቅ፣ እመን፣ አትዋሽ። እንዴት? በሚያስችለው ኃይል ነው ያለ። መስረቅ አንድ ሲጋራ የመጠሰው ሱሱ ነው። አምጣ አምጣ ይለው ሲጋራውን አምጣ 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 ይለዋል። የእሱ አቅም መተው ነው፣ ሲጋራ መተው ነው። የእግዚአብሔር አቅም ግን ያ ሲጋራ አምጣ አምጣ የሚለው ኃይል ያጠፋዋል። ሲጋራ ሰው ያሸፍ። እኛ ደግሞ የሙሴን ሕግ ክርስቶስ አሸነፈ። በፍቅሩ ስንኖር ኢየሱስ ክርስቶስ ስናምን አንዋሽም፣ አንሰርቅ። ለምን? ውሸትን አጠፋብኝ፣ ስርቆትን አጠፋብኝ። ይገባችኋል የምላችሁ መንፈሳዊ ቋንቋ ነው። እመኑ ይቻላል። እመን ያለ እግዚአብሔር ቃል። ስለዚህ ኢየሱስ ክርስቶስ አምላክ አይደለም ለምትለኝ ጥያቄ አባቱ ይቀስልሽ። ኢየሱስ ክርስቶስ አምላክ አይደለም ሰው ነው ከተባለ ማን በምድር ላይ አባቱ? አባት የለውም። ሶቱል ዒምራን ምዕራፍ 35 አባት የለውም። እሺ ወደ ማለታችን በፊት ወንድማችን ያው ያለው 10 ትእዛዛት ማንም የፈጸመ የለም ያለ ኢየሱስ በስተቀር ይላል። ነገር ግን ቸር መምህር ሆይ ወደ መንግሥተ ሰማያት ለመግባት ምን ላድርግ ሲል ትእዛዛቱን ጠብቅ ነው ኢየሱስ ያለው። ከዛ በኋላ እነዚህ በሙሉ ጠብቂያቸዋለሁ ያለው። ስለዚህ ከኢየሱስ ውጭ ጠያቂው ሰውዬ ትእዛዙ ማጠበቅ ልትሉ ይገባል ማለት ነው። ይሄ ማለት ሉቃስ መንፈስ ላይ ነው። ምን ያለ ሰውየው በመጀመሪያ ምንድን ያለው? እንዲያውም ደግሞ ወንድማችን አስታውሳለሁ። ምንድን ያለ ሰውየው? ቸር መምህር ያለው ኢየሱስ የዘላለምን እንዳገኝ ምን ላደርጋለሁ? መጀመሪያ የስተናደ ምን አለው? ስለምን ቸር ትለኛለህ? ከእግዚአብሔር በቀር ማንም ቸር የለም። ስለዚህ ኢየሱስ ቸር ካልሆነ አምላክ ማለት ነው። እንደገና ደግሞ እንደ አምላክ ቸር ነው። ለምን ኢየሱስ እንደዛ አለ? ከእግዚአብሔር በቀር ማንም ቸር የለም። ስለዚህ ኢየሱስ ቸር አምላክ አለ። እንዲያልኩ ምን ያለው? ትእዛዛት ለብሶ ምን ያለው? ከልጅነት ጀምሮ ጠብቄአለሁ። እንደገና ደግሞ ማንኛውም ሰው ማለት ነው አምኛለሁ በቃ ዛሬ በፍጥነት ስለማልችል ብቻ አምኜ በፍጹም ልቤ ይዤ በአፌ መስክሬ ድኛለሁ የሚል ሰው ካለ ይጠፋል። ሉቃስ ወንጌል ምዕራፍ 2 ቁጥር 14 እምነት ያለ ስራ ከንቱ ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 14 ምዕራፍ 2 ቁጥር 14 ማንኛውም ሰው ሕግ መፈጸም ስለማልችል አምኜ ብቻ እድናለሁ የሚል ካለ ተሳስቷል። ሉቃስ ወንጌል ምዕራፍ 2 ቁጥር 14 እግዚአብሔርን እያመሰገኑ ክብር ለእግዚአብሔር ባሪያ ይሁን። ምታነበው ማርቆስ ጉዳት ያዕቆብ መልእክት ምዕራፍ 2 ያዕቆብ መልእክት ምዕራፍ 2 ያዕቆብ መልእክት ምዕራፍ 2 ቁጥር 14 ምን ይላል? ወንድሞቼ ሆይ ወንድሞቼ ሆይ አለ እምነት አለኝ የሚል እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ግን ስራ የሌለው በቃ ማለት ሕግን ዛሬ መፈጸም አልችልም ግን አምኛለሁ የሚል ሰው ቢኖር ምን ይጠቅመዋል? ምን ይጠቅመዋል? እምነት ሊያድነው ይችላልን? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ተመልከቱ፣ ወንድም አለ ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱ ሞቱ ማለት ነው በደህና ሂዱ እሳት ሙቁ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ለሰውነት የሚያስፈልጋቸውን ምግብ ባትሰጧቸው ምን ይጠቅማቸዋል? ጥሩ ምሳሌ ነገረው። ምንድነው ምሳሌ ያመጣው?
እነዚህ ሰዎች አለ እህት ወይም ወንድም አለ ራቁታቸውን ናቸው። ቢለው ምግብ ያላችሁ ለምን ራቁታቸው ናቸው? እነዚህ ሰዎች እርቧቸዋል፣ ምግብ ይፈልጋሉ። አንደኛ መጠን ሄዱ ሰዓት ሙቁና ጥገው ብትላቸው የሆነ ነገር ነው ለነሱ ችግራቸው ሰዓት ነው አይደለም። ችግራቸው ምንድን ነው? ምግብ ነው። ስለዚህ ምን እያለ ነው መልእክቱ? እምነት አለ፣ ስራ ግን ከሌለ ምንድን ነው ማለት ነው? ከንቱ ነው። ያለ ስራ ምን ነገር አላችሁም እያለ ነው። እንዲሁም ስራ የሌለው እምነት ቢኖር ስራ የሌለው ዝም ብሎ አምኛለሁ ኢየሱስ ጌታ ነው ቢኖር ማለት ነው በራሱ ምንድን ነው? የሞተ ነው። ቀጥል። ነገር ግን አንድ ሰው አንተ እምነት አለ፣ አዎ አንተ እምነት አለ፣ እኔም ስራ አለኝ፣ እኔ ደግሞ ስራ አለኝ። እምነትህን ከስራ ለይተህ አዎ እምነትህን ከስራ ለይተህ አሳየኝ ቢልህ እኔም እምነቴን በስራዬ አሳይሃለሁ ይላል። እኔም ደግሞ እምነቴን በተግባር እየሰራሁ ማለት ነው አሳይሃለሁ ቢልህ እግዚአብሔር አንድ እንደሆነ አንተ ታምናለህ። አዎ እግዚአብሔር አንተ ታምናለህ። መልካም ታደርጋለህ፣ መልካም ስራ ትሰራለህ። አጋንንት ደግሞ ያምናሉ። አዎ ሰይጣን ደግሞ ያምናል እግዚአብሔር አንድ መሆኑን ይንቀጠቀጡማል፣ ይንቀጠቀጣሉ። አንተ ከንቱ ሰው እምነት ከስራው ተለይቶ እምነት ከስራው ተለይቶ ለመገብ የሞተ መሆኑን ልታውቅ ትወዳለህ። የሞተ መሆኑን ልታውቅ ትወዳለህ። እምነት አለ ብቻ ብለህ ትእዛዛትን አልጠብቅ ልምድ ከሆነ የሞተ እምነት መሆኑን ታውቃለህ ይላል። አባታችን አብርሃም አለ ልጁ ይስሐቅን በመሰዊያው ባቀረበ ጊዜ ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራዬ ይጸድቅ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ እምነት ከስራ ጋር አብሮ ያደርግ እንደነበር በስራም እምነት እንደተፈጸመ በስራም ደግሞ ምኑ እምነቱ እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔርን አመነ፣ ጽድቅም ሆነ ተቆጠረለት ያለው ተፈጸመ። የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንዲሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁም ደግሞ ከስራ የተለየ እምነት የሞተ እምነት ነው። ስለዚህ ያለ ስራ አንሰራም። እኛ ትእዛዝ መጠበቅ አንችልም የምትል ከሆነ ተሳስተሃል። መጽሐፍ ሊቃውም ነው ያው ወደ ሌላ ጥያቄ ምንድን ነው? እግዚአብሔር ለኢየሱስ አባቱ አለም ካልከኝ የኢየሱስ አባቱ ማን ነው? ቃሉ ጥያቄው ቁርአን ይመልስበት በመጀመሪያ። ከዛ ደግሞ ወደ መጽሐፍ ስንገባና የኢየሱስ አራት አባት አስቆጥራል። أعوذ بالله من الشيطان الرجيم. إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى ابن مريم وجيها في الدنيا والآخرة ومن المقربين. سورة العمران مراسل قدراتهم በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው መላእክት ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የማለት የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም በዚህ ዓለምና በመጨረሻውም ዓለም የትንሣኤ ቀን ማለት ነው የተከበረ ከባለሟሎች በሆነ ልጅ ያበስርሻል። የተከበረ ከባለሟሎች በሆነ ልጅ ያበስርሻል። ስለዚህ አላህ ኢሳ ማን ያለው? ኢሳ የመርየም ሰው አባት ካለ በምንጠራ በአባቱ ነው። ግን አባቱ ኢሳ በምትጠራ በእናቱ አላህ ምንድን ያለ ኢሳን የሚፈጠር ሲናገር በሶስተኛ ራሱ ጋር አምሳጤ ምንድን ያለ ኢነ መሰለ ኢሳ ኢንደላሂ ከመሰለ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን ያለ ማለት የኢሳ አፈጣጠር ይላል ልክ እንደ አዳም ጊዜ ነው። አዳም ያፈጠረው ለእሱ ሁን አለው ሆነ። ኢሳም ደግሞ ልክ እንደዛው በማርያም ማህፀን ሁን አለው ተጸነሰ ተወለደ። ሌላ ነገር ምንም ነገር። ስለዚህ ኢሳ አለይሂ ሰላም ያላባት ተፈጥሯል። አላህ ሰውን በአራት አይነት መልኩ የፈጠረው አንደኛው አዳምን
ያለ እናት ያለ አባት። ሁለተኛ ደግሞ ሔዋን ማለት ነው ከአዳም ከጎናቱ ያለ እናት ተመልከቱ። ሶስተኛ ደግሞ ማለት ነው እኛ በእናትና በአባት። አራተኛ ኢሳ አለይሂ ሰላም ማለትም ኢየሱስን በእናት ብቻ ያለ አባት ፈጠረው። ስለዚህ ኢሳ አለይሂ ሰላም ምንድነው? ኩን ፈየኩን በሚል ቃል የተገኘ የተፈጠረ እንጂ ሌላ አይደለም። ኢሳ ከዚህ አንጻር ኢሳ አለይሂ ሰላም አባት የለውም። አይ አባት አልወጣቴ እግዚአብሔር አባት ስለወጣቴ ጥያቄ ጠይቃለሁ። አዳም ከዚህ እግዚአብሔር የኢየሱስ አባት ነው ብለህ ካመን ያዳመጤ ነው። የኢየሱስ እናት ማለት ነው። ሾመን አጭራት ያለው የኢየሱስ እናት ማለት ማለት የኢየሱስ አባት ነው። እዚህ ጋር ማወቅ ያለብን አይ የኢየሱስ ብቻ መስጊድ አይደለም። ጥሩ እግዚአብሔርና ማርያም ምናምን ናቸው። ፍጡርና ፈጣሪ አንተ እናትና አባት ምናምን ናቸው። አንድ ነገር ማስተዋል አለብን። አየህ ምን አለ መሰለህ እግዚአብሔር መልካም ነው አይደል? መጽሐፍ ላይ ሰው አልሰማ ካለ የአህያውን አንደበት ከፍቶ በቋንቋ እንዲናገር ያደርጋል። እግዚአብሔር ይችላል። በጣም እግዚአብሔር አባቴ ነው ለኔ እግዚአብሔር አባቴ ነው። ስለዚህ ለሁሉ አባት ነው እግዚአብሔር። አሁን ኢየሱስ ቤዛ ብዙ ካይለኝ ማለት ቆይ ነው አንድ ነገር ማወቅ አለብን ነው እግዚአብሔር ለኔ አባቴ ነው። ለኢየሱስ አባቱ ነው። ለነዚህ አባታቸው ነው። ከዚህ ወደ ላይ የሚያናግረው ምን ላይ እኩል በእኛ አባታችን ማለት ነው። አዎ አንድ ነገር ማወቅ አለብን። ምን ይላል ዮሐንስ ወንጌል ላይ ዳብራ እውነተኛ ብርሃን ዓለም ይመጣ ነበር። በዓለምም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች የሆኑ ዘንድ አንድ ነገር ይረዳለሁ እኔ በስሙ የትኛው ስም ነው? እግዚአብሔር አለ፣ ኢየሱስ አለ። በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱ። እኔ አሁን እግዚአብሔር አባቴ ነው። ለኢየሱስም እንደዛው ነው። እንደዛው አሁን ምን ይላል እዚህ ጋር? ከሥጋ ወይም ከወንድ ፈቃድ አልተወለዱ። ማርያም ጋር ሲመጣ አንድ ይላል ተበለ ሉቃስ ላይ ሉቃስ 1:30 ነው። እሺ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ላይ ወደሆነች ዮሴፍ ለሚባል ሰው ታጨች። ወደ አንዲት ድንግል ተላክ በአባቱ ዳዊት ዙፋን ይሰጠዋል። ከያዕቆብ ቤት ላይ ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለው። አሁን እዚህ ማወቅ ያለብን ምን ይላል እዚህ ጋር? የምሆን ልጅ ከቅድስት ድንግል ማርያም የተጸነሰው። እዚህ ደግሞ ቁርአን ላይ ቅድም ሲነበብ መላእክት ያሉትን አስተውሉ ይላል። አሁን እዚህ ጋር ላቀው የምፈልገው መልአኩ አለ እግዚአብሔር ቃል አለ ነው። መልአክ የሚሉትን አስታውሱ ማለት እንዴት ነው? ብቻ ያላቸው ቁርአንና መጽሐፍ ቅዱስ ቅድሚያና በፊት የተጻፈ አለው የለው? በፊት ጻፈ ነው። ይሄ ነው ጥያቄ ማንሳለ ለምን መሰለህ? ይሄ የሆነ ቃል ቀድሞ መጣ ማለት ነው። እሱ ላይ የማን ልጅ ነው? የአባቱን የዳዊት ዙፋን ይሰጠው። የእሱ አባት ማን ነው? የአባቱን የዳዊት ዙፋን ይሆናል። የእሱ አባቱ ማን ነው? በዛለ አባት ነው። ምንድን ያለ የአባቱን አንዱ ስራታው ጀምር ሰላታው ጀምር አንዱ የአባቱን የዳዊትን ዙፋን ይሰጠዋል። የአባቱ ማን? ኢየሱስ እግዚአብሔር ነው። ዳዊት ያለ ዳዊት ምን አንድ ነገር ማወቅ አለብን። አሁን ማጥማት ወንጌል ቃል ሆነ የምትመራበት ዳዊት ሲልህ ዳዊት ማለት አለበት። ዳዊት ያለ ኢየሱስ ማለት የለብህ ወይም ደግሞ እግዚአብሔር ማለት የለብህ። ራሱን ያመጣው ራሱ መልሷል። ነገር በደንብ ነው የሚመለሰው። እዚህ ጋር እኮ እያብራራው ስለዚህ አባቱ የማንን ያለ የዳዊቱ። ስለዚህ አባቱ የኢየሱስ አባት ማለት ነው።
ጻፉማ አላለም። ዳዊት ቢሄድም የአባቱን እኮ ነው ያለ። ለምን መሰለህ? የአባቱን የማን እዚህ ጋር ማወቅ ያለብህ መጽሐፍ ቅዱስ በጣም ያብራራል። ያብራራል ጻፉ አትጨምር አስገን ስለቤት መጽሐፎቹን ብቻ መብላችሁ እነሱ የአባቱ የማን ያለ የዳዊት። ስለዚህ ዳዊት ለኢየሱስ ነው አባቱ ልክ ነው አይደለም? እዚህ ማስተዋል ያለብህ ለምን በል እዚህ ጋር አንድ ነገር ላበላችሁ። መጽሐፍ ቅዱስ ስታነቡ እግዚአብሔር ዘር የትውልድ ሐረግ አለው። ማን? እግዚአብሔር የትውልድ ሐረግ አለው። እግዚአብሔር የኢየሱስ ክርስቶስ አመጣጥ የትውልድ ሐረግ አለው። እሱም አይጣጠሪማ በላይ ያስቀይራል። ለምንመጣና ኢየሱስ የመጣው በዝምት በተወለዱ ሰዎች ነው። እዚህ ላይ ግን ሲራጅ ሰዓት እያለቀ ነው። እንዴት እኔ ወንድ አላውቅም ስትል እቺ ሴት ከማን ነው ያረገዘችው? ይህን ጥያቄ መጀመሪያ አስበው። ከማን በእግዚአብሔር ጸነሰች? ጸንሳለች። ይሁን ተብሎ ተጸንሷል። ስለዚህ አባቱ ማን ነው? አባቴ ነው። አባት ነው። እግዚአብሔር አምላካችን አባታችን ማለት ነው። እግዚአብሔር ማርያምን ለማለት ባላንስ ይሆኑ ነው። አባት ነው። አንተ የምትለው አባት ማለት ከስጋና ከደም ካልሆነ አባት ሌላ ሊኖረን አይችልም። ስለዚህ አንተ እግዚአብሔር አባት ነው ብለህ አይደል? ኢየሱስ ደግሞ እግዚአብሔር አባት ነው። ልክ እንዳንተ ነው። ያ ለኔ አባቴ ነው። ማን? ኢየሱስ ክርስቶስ አባቱ እርሱ ነው። ያንተ አባት ማን ነው? የመንፈስ አባት ነው። እግዚአብሔር የስጋ አባት ደግሞ ወላጅ አባት ነው። የኢየሱስ ደግሞ የነፍስ አባት ማን ነው? እግዚአብሔር ነው። የስጋ አባት የስጋ አባት የለውም። ስለዚህ የስጋ አባት ስለሌለው በማን መጠራት ያለበት እሱ? በማን መጠራት አለበት? አንድ የነፍስ አባት አለ እግዚአብሔር አለ። የስጋ አባት ደግሞ አባት አለ። ቴስት መዘገብ በማን ተወለደ? በነፍስ አባት ነው ወይ በወላጅ አባት? እዚህ ላይ በጣም ጥሩ ሉቃስ ላይ በጣም ማስተዋል ያለብን ወንድማችን ገብተዋል። ስጠውናት የኢየሱስ የዘር ሐረግ ነው። አንተ ጀምራ አንጨርሰው ሰዓት ስለሄደ ጫፍጫፍናለሁ። የኢየሱስ የዘር ሐረግ አለ። ወንድማችን ጥሩ ነው። እግዚአብሔር ደግሞ የዘር ሐረግ የለውም። የትውልድ ሐረግ የኢየሱስ ክርስቶስ የትውልድ ሐረግ እስኪ አለው ተንጠልጠል ጾመኝ ቁጥር 1 በዚያም ወራት እንዲህ ሆነ፣ ይሁዳም ከወንድሞቹ ተለይቶ ወረደ። ማን? እዚህ ላይ ይሁዳ ተጠቋቋለ። ስሙን ኤራስ ወደሚሉት ወደ አዶማውያን ሰዎች ገባ። ከዚያም ይሁዳ ጥናውያን የሴዋን ሴት ልጅ አየ፣ ወሰዳትም፣ ወደ እርሷም ገባ። እዚህ ላይ ማለት ይሁዳ ማለት ነው። አንድ ሴት አየ፣ ከእሷ አያ ወሰዳት፣ ደረሰባት ማለት ነው። ጸነሰችም፣ ወንድ ልጅንም ወለደች። ስሙን ኤርባር ብላ ጠራችው። ወለደች፣ ስሙን ኤር ብላ ጠራችው። ደግሞም ጸነሰች፣ ወንድ ልጅንም ወለደች። ስሙን አውናን ብላ ጠራችው። እንደገና ደግሞ ወንድ ልጅን ወለደች። ስሙን ሴሎም ብላ ጠራችው። እርሱንም በወለደች ጊዜ ክዚብ በሚባል ሀገር ነበረች። ይሁዳም ለበኩር ልጅ ለኤር ትዕማር የሚባል ሚስት አገባው። ይሁዳም ለበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበር፣ እግዚአብሔርም ቀሰፈው። እዚህ ላይ ኤር ማለት የይሁዳ የመጀመሪያ ማን ያገባው? ትዕማር የምትባል ሴት አጋባው ነው ይላል። ለማን? የይሁዳ የመጀመሪያ ልጁ ኤር ማለት ነው። ቀጥል። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበር፣ እግዚአብሔርም ቀሰፈው። ይሁዳም አውናን ወደ ወንድም ሚስት ግባ፣ አባትም ለወንድምህ ዘር አቁምለት አለው። አውናንም ዘሩ ለእርሱ እንዳይሆን አወቀው። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይገል ዘሩን በምድር ያፈሰው ነበር። እዚህ ላይ የሚያሳየው ምንድን ነው? የትዕማር ባል የሆነው ኤር ሞቷል፣ በእግዚአብሔር ተቀስፎ ማለት ነው። ስለዚህ አውናን የወንድምህ ሚስት አግባ ተባለ። ያን ሰዓት ዘሩ ለእሱ እንዳልሆነ ሲያል ምን አደረገ? ዘሩ ከውጭ አፈሰው ይላል። ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ይሁዳም ምራቱ ትዕማር ልጄ ሶሌም እስኪያድግ ድረስ በአባትሽ ቤት መመለስ ሆነች ተቀመጫ አላት። እዚህ ላይ አሁን ነው ታሪክ ለማሳጠሪያ ምንድን ነው የምናየው? ያም ደግሞ አሁን ምን ሆነ? ተቀሰፈ ማለት ነው። በዚህ ሰዓት ምን አለ እሱ ይሁዳ የመጨረሻ ልጅ ማለት ነው። እስኪያድግ ድረስ ለትዕማር ምን አላት? ሂጂና ቤቶች ቤት መበለት ቤት ተቀመጪ አላት። አሁን ቀጥታ ታሪክ ተመበላ ነው ስለ ይሁዳና ስለ እሷ ታሪክ። እሷም የመበለትነቷ ልብስ አወለቀች። እሷም ደግሞ ከሄድሽ በኋላ የመበለት ልብሷን አወለቀች ማለት ነው። ማለት ትዕማር ማምት የነበረችው ልብ በዚህ ላይ የኤር ነበረች ማለት የይሁዳ
አልደፈረችም። ወደ ትምናም በሚወስደው መንገድ ዳር በኤናይም ደጅ ተቀመጠች። ማነች እሷ? ትዕማር። ሴሎም እንዳደገ ሚስት እንዳልሆነችው አይታለች። የመጨረሻ የይሁዳ ልጅ ሴሎም አድጎ ለእሷ ባል እንዳልሆናት አይታለች ናት። ይሁዳም ባያት ጊዜ ጋለሞታ መሰለችው። ይሁዳም ሲያት መሰለችው፣ ጋለሞታ መሰለችው። ከዛ ፊቷን ተሸፍና ነበርና ወደ እርሷም አዘነበለ። እባክሽ ወደ አንቺ ልግባ አላት። እርሷም ምራቱ እንደሆነች አላወቀም ነበርና እርሷም ወደ እኔ ልትገባ ምን ትሰጠኛለህ አለችው። እዚህ ላይ ማየት ያለባችሁ ትዕማር የኤር ማለት የይሁዳ የልጅ ሚስት ነች። እዚህ አሁን ይሁዳ ማለት ነው ከልጅ ሚስት ጋር ሊማግጥ እያባበላት ነው። የፍየል ጠቦት ከመንገድ እሰጥልሻለሁ አላት። እርሷም ልትሰጥልኝ ዘንድ መያዣ ትሰጠኛለህን አለችው። እርሱም ምን መያዣ ልስጥሽ አላት። እርሷም ቀለበትህን፣ አምባርህን፣ በእጅ ያለውን በትር አለች። እርሱም ሰጣትና ከእርሷ ደረሰ። እርሷም ጸነሰችለት። እዚህ ላይ የሚያሳየው ምንድን ነው? ይሁዳ ማለት ነው ከልጁ ሚስት ማለት ከትዕማር ጸነሰች። ያን ይሁዳ ከልጁ ሚስት ጸነሰች። እነማን ተወለዱ? አሁን ወስደው እንዲህም ሆነ ከሶስት ወር በኋላ ይሁዳ ምዕራፍ ትዕማር ሴት ልጅ ደግሞም በዝሙትና ጸነሰች ብሎ ነገሩት። ይሁዳም አውጧትና በእሳት ትቃጠል አለ። እርሷም ባወጣት ጊዜ ወደ አማቷ እንዲህ ብላ ላከች። እዚህ ለባለ ገንዘብ ነው የጸነሱት። ተመልከት፣ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን እንደሆነ የማን ነው? ይሁዳም አወቀ። ከእኔ ይልቅ እርሷ እውነተኛ ሆነች፣ ልጄን ሰሎሜን አርድቷትና አለ። ማናም ሰው ነው ደግሞም አላወቃትም። በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ። እዚህ ላይ መንታ ልጆች በሆዷ ነበሩ። በማን? በትዕማር። ከማን የተጸነሰ? ከይሁዳ። ይሁዳ ከማን የጸነሰው? ከልጁ ሚስት። ስትወልድም አንዱ እጁን አወጣ። አዋላጅቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ያወጣል አለች። እንዲህም ሆነ። እጁን በመለሰ ጊዜ ከወንድሙ ወጣ። እርሷም ለምን ትታወጣህ አለች። ስሙንም ፋሬስ ብላ ጠራችው። የተወለደው ከትዕማር በዝሙት የተወለደው የመጀመሪያ ልጅ ስሙ ማን ነው? ፋሬስ ይባላል። ከእርሱ ጋር ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙም ዛራ ተባለ። ዛራ ወጣ። እዚህ አሁን ከይሁዳ በምድር ማና ማን ናቸው? ፍሬዝና ዛራ። እነዚህ የይሁዳ ከትዕማር በዝሙት ልጆች ናቸው። ስለዚህ የኢየሱስ የዘር ሐረጉ በማን የመጣ ነው? የማርቆስ ወንጌል ምዕራፍ 1 ቁጥር 1 የዳዊት ልጅ የአብርሃም ልጅ ኢየሱስ ክርስቶስ ልጅ መጣ። አብርሃም ይስሐቅን ወለደ። አብርሃም ማን ወለደ? ይስሐቅን ወለደ። ይስሐቅም ያዕቆብን ወለደ። ይስሐቅ ደግሞ ማን ወለደ? ያዕቆብን ወለደ። ያዕቆብም ይሁዳንና ወንድሞቹን ወለደ። ያዕቆብ ደግሞ ይሁዳንና ወንድሞቹን ወለደ። ይሁዳን ከትዕማርና ዛራን ወለደ። ይሁዳን ከትዕማር ለማይታማ ዞች የይሁዳ በዝሙት ይሁዳ ማናምን ወለደ? ፍሬዝና ዛራ። የኢየሱስ ዛራ ካለ በኢትዮጵያ ዛራ። ፋሬስም ኤሮስንም ወለደ። ኤሮስም አምራን ወለደ። ፋሬስም ያላም በፋሬስ በኩል የማን ዘር ይመጣል? የኢየሱስ ዘር ሐረግ ይመጣል። በዚህ አንጻር የኢየሱስ ዘር ሐረግ ላለው የተበላሸ መጽሐፍ ነው የሚያስቀምጠው። ኢንሻአላህ ሰዓት ስላለቀ ፈቃደኛ ከሆንክ የማነ ነገም ፕሮግራማችን ስለሚቀጥል በዚሁ ዛሬው መጽሐፍ በሰዓት መሰህ ፕሮግራማችን ትካፈል እንጠይቃለን። ሰላም ሰዓት ስለደረሰ ወቢላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። اللهم اهدنا واهدنا واجعلنا سببا لمن اهتدى اللهم ارنا الحق حقا وارزقنا